ህይወት ለሚለወጥ ሰው ነው እንጂ ለሚናገር ሰው አይደለም። ከብረቱ ተነሳ። ህይወትን መቀየር ከሌላ ሰው እጅ አትጠብቅ። ከመከፋፈሉ የማትቆጠር ፍላጎት ካለ እሱን እርምጃ አድርገህ ጀምር። ዛሬ ልጀምር ስትል እሱ ጀመረ ብለህ እርምጃ መውሰድ ካቆምክ እሱ ለህልሙ ቀረበ፣ አንተ ግን ገና ተስፋ ላይ ቆሜያለሁ ብለህ ቆይተሃል። እርምጃ ያለ ህልም ብርታት የሌለው መናፍስት ነው። የቢዝነስ መንገድ ቀላል አይደለም። ችግር አለበት፣ መነሳት መውደቅ አለበት፣ መሸነፍ አለበት። ነገር ግን እሱ ነው ህይወትህን የሚለውጠው። ሰራተኛ ከሆንክ የሌላ ሰው ህልም ለማሳካት ይህንን እድል እየሰጠህ እቀመጣለሁ ብለህ ከቆየህ ያንተን ህልም ማን ሊፈጽምልሃል? ቢዝነስ ጀምር፣ በትንሽ ጀምር፣ በጥቂት ጀምር። ጀምሮ መቆየት ሩቅ ነው። ጀምሮ መተው መከራ ነው። ዛሬ ጀምር። አንድ የህይወት እርምጃ እንድትለወጥ የሚያደርገው መኪና ቢዝነስ ነው። እርምጃ ነው፣ ጥረት ነው። ቢዝነስ የገንዘብ ጉዞ ብቻ አይደለም፣ የአእምሮና የህይወት መቀየር ጉዞ ነው። ችግርን መፍታት ትማራለህ። አስቸጋሪ ጊዜ መቋቋም ትማራለህ። ስለ ህይወት መቀየር እየተናገርክ ቆመ ከሆነ ዛሬ ጀምር። በትንሽ ንብረት ጀምር፣ በጥሩ እንቅስቃሴ ጀምር። ዛሬ ጀምር። ነገ መቼም አትደርስበትም። ቢዝነስ ህይወት መቀየር ነው፣ መጀመር ነው። ተጋፈጥ። ማቆም አትችልም። ህይወትህ በእጅህ ነው። ዛሬ ጀምር። ነገ መቼም አትደርስበትም።